ይደረግልን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባው፣ አሜን። ዛሬም ዘወትርም ለዘላለሙ አሜን አሜን። ይደረግልን። መዝሙረ ዳዊት 135 በቅንፍ 136 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌታዎችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃቱ የሰራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንንና ሰራዊቱን በየኤርትራ ባህር የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ታላላቅ ነገስታትን የመታ ምሕረቱ ለዘላለም ነውና። ብርቱዎችንም ነገስታት የገደለ ምሕረቱ ለዘላለም ነውና። የአሞራውያን ንጉሥ ሲሆንን ምሕረቱ ለዘላለም ነውና። የባሳን ንጉሥ ዐግን ምሕረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምሕረቱ